እንደዚህ አይነት ቪዲዮዎችን ዩቲዩብ ላይ የምለቀው እንደማይታይ እርግጠኛ ስለመሆን ነው። ምክንያቱም ፕራይቬት ላይፌን ነው የማወራው እዚህ ላይ የህይወቴን ከዚህ በፊት ያለፍኩበትን ወይ ደግሞ ላይፍ ጆርኒን ወደፊት እርግጠኛ ስለሆንኩኝ ስኬታማ እንደመሆን እና የህይወት ጉዞዬን አይቶ ለመማር የሚፈልጉ ብዙ ሰዎች ስለሚኖሩ ያኔ እስቲ ለማስረጃነት ነው እና እኔ እርግጠኛ የምሆነው ሁሌም ቢሆን ስኬታማ እንደምሆን ነው። በገንዘብም ይሁን በእውቅናም ይሁን በምንም በሁሉም ነገር እንደሚሳካልኝ እርግጠኛ ነኝ። እሱም ምልክቱ እየታየኝ ያለው ምልክት ብዙ ችግሮች ተደራርበውብኛል። ለዛ ነው እና አይ ቲንክ ችግሮችን እንደቀላሉ እየያዝኳቸው ነው። ምንም አያሳስቡኝም። ምክንያቱም ግዴታ አንድ ፈተና ሲሰጥ ግዴታ መፈተን አለብህ አይደለ? ወይ ገስሞላህም አሪፍ የገባህን ነገር ሞላህም አንተ በቃ በህይወትህ ላይ የተሰጠህን ፈተና መፈተን አለብህ። መዝለል አይ ቲንክ እንደ ትልቅ ነገር የሚታይ ነገር አይደለም። በአጠቃላይ ማውራት የምፈልገው ሁሌም እዚህ ዩቲዩብ ላይ ቪዲዮ ላይ እየለቀኩኝ የህይወት ጆርኒን ማስቀመጥ ነው የምፈልገው። ባይ ዘ ዌይ ብዙም ኮሚኒኬሽን ላይ ብዙም አይደለሁም በዚህ ሰዓት። አሁን የውስጤን ለማውራት እንጂ እዚህ ላይ የወጣሁት ወይ ቢዝነስ ለመስራት ምናምን አይደለም። እና አሁን ላይ መጀመሪያ አይ ቲንክ የጀመርኩት የህይወት ጉዞዬን 3 አመት እንደዛ ይሆነኛል። እስካሁን ግን ምንም ውጤት አላየሁም። ምንም አላቅም ለምን እንደሆነ ደደራሮም ወይ ደግሞ ውድድሩን ስወዳደር የሆነ ነገር ይሳካልኛል ብዬ ነበር እየጠበቅኩ የነበረው። አልተሳካም። ጠብ ያለ ነገር የለም። ቢሆንም ለዛ አይደለም እኔ የምለፋው የሆነ ነገር ውጤቱን ቶሎ ለማየት ሳይሆን በቃ ህይወቴ ላይ የሆነ መቀየር ያሉብኝ ብዙ ነገሮች ስላሉ ነው። እና አሁን ከዚህ በኋላም እለፋለሁ። ለምን የፈለገው ፈተና አይመጣብኝም። አይ ዶንት ኬር። ምክንያቱም አይቻለሁ። በቃ አሁን ፈተናዎችንም ውድቀት አይቻለሁ። ምንም በቃ ምንም የሚሰማኝ ነገር የለም። ብዙ ውድቀቶች ሲያጋጥሙኝ ኢትስ ኦኬ እጥላለሁ። አሁንም በድጋሚ ሞክራለሁ። ሲያጋጥመኝ በቃ ቀጥላለሁ። ቲክቶክ አካውንቴ ላይ ከዚህ በፊት ተናግሬ ነበር። ሀብታም እንደምሆንና ፌመስ እንደምሆን ተናግሬ ነበር። በእንግሊዘኛ ነበር የተናገርኩትና አይ ቲንክ በአማርኛ ወይ ደግሞ አፋን ኦሮሞቲን ሶንዱ በደተይቲ ትንሽ እንትን አለው። በሰው ተቀባይነት የለውም። ቢካዝ በቃ ገሲ ወይ ፈካተ እጀቹን አንዳንዴ በሚያውቁን ማህበረሰብ ውስጥ እንዲህ እንሆናለን ወደፊት እንደዚህ እንሆናለን ስንል ኧረ እባክህ አንተ ነህ እንደዛ የምትሆነው። በቃ የሆነች ፉገራ አለችና አይ ቲንክ ያንን ፉገራ መፍራት ሳይሆን በቃ አላስፈላጊነቱን ስለማቅ እኔ ላይ የሚያሳድረው ተጽዕኖ አለ ብዬ ስለማስብ ነውና አይ ቲንክ ተናግሬያለሁ። አሁንም በዛው እንደጸናው ነኝ። ምክንያቱም አሁን በሚደርሱብኝ ፈተናዎችና ውድቀቶች ምንም እጅ የማልሰጥ ሰው እንደሆንኩኝም አይቻለሁ። አሁን ባለፈው በቅርቡ ደራሮን ስወዳደር
በእኔ እርግጠኛ የሆኑ መአት ሰዎች አሉ እንደማሸንፍና እንደምሸለም የሆነ ቦታ አንደኛ ባልወጣም ሁለተኛ እንደምወጣ በጣም እርግጠኛ የሆኑ መአት ሰዎች ነበሩ። ግን